يا اخوان الدموز ايش بو لمن ينقسقسن ሁሉም ነገር ይንቀሳቀሳል ይጨምራል ዋጋ ይጨምራል አይሺ ይጨምራል إلا الدموز ቦታው ቆሟል ዳገታ ደሞዝ ለምን አይጨምርም መኖር እየቻልን አይደለም ያኒ تسمع መሬት እንደዚህ ሆኗል ሽንኩርት እንደዚህ ገብቷል ዘይት እንደዛ ሆኗል ليش الدموز هذا ምንም ስሜት የለውም የት ነው የቆመው ይሄ ደሞዝ ለምን እዛው ጋር ቆሟል هذا في قاليتي سلف ولا የቃሊቲ ሰልፍ ብቻ ነው የማይንቀሳቀሰው غير كده ሁሉም ይንቀሳቀሳል روح بالله ትንሽ ብቻ ወደ ላይ ውጣ እንኖርበት በስ ዘይ كده وكمان እንዴት እየኖራችሁ ነው በስ አባፋም የሆነ ኢትዮጵያ ህዝብ የሚጠቀመው ግሊት ያለ ደሞዙ 5000 ነው ክራይ 10000 ብር ነው يعني ምግብ ምናምን 20000 ብር ነው 40000 ብር ነው ደሞዙ 5000 كيف يعني የሆነ ሚስጥር ካለ ኢትዮጵያ ህዝብ የሚጠቀመው ሚስጥር የሆነ ግሊት ካለ ንገሩን እንደናንተ እንኖር በስ ኩሉላ እንደዚህ አርጋ እንደዚህ ኖር በስ ማንኛው ሰው ስጠይቀው እንዴት ነው የምትኖረው ሐቢቢ በ5000 ብር ደሞዝ ትንሽ ጊዜ ነው ያልፋል ይብለክ ሐቢቢ እንደዚህ ከቀጠለን እኔ ነኝ ማልፈው كيف ያልፋል فبالله عليكم እናሳዝናችሁና ዱፉ ደሞዝ ትንሽ ጠጋ ይበል በሰዓት ላይ ነባ سواء አሁን ዶክተር ራሱ ደሞዝ አይበቃውም الدكتور اللي كنا نقول وين ايه دكتور ነው በደንብ አርጎ ይኖራል ما في دكتور ራሱ ደሞዝ አይበቃውም فدفوا الدموز